የሰማይ ኃይላት ሊናወጡ ይችላሉ። እኔ ግን መታመኛዬ አልፋና ኦሜጋ የዘላለም ንጉሥ የጌቶች ጌታ ኢየሱስ። ሰው የሚተኛው እግዚአብሔር እንቅልፍ ሲሰጠው ብቻ ነው። የጣፈጠ እንቅልፍ ከእግዚአብሔር ዘንድ ነው። አሜን ባል። እኔ በእውቀቴ አይደለም የምመካው። እነዚህ ሁሉ አቅማቸው እስከ መቃብር ነው። አፒታይት ራሱ ካለ የመብላት ፍላጎት ራሱ ካለ ሁሉ በእግዚአብሔር ነው አለ መጽሐፍ ሲናገር። የወደዳቸውና እስከ ለዘላለም እስከ መጨረሻው ወደዳቸው። ላይጠላቸው ወደዳቸው። ያነሳቸውን ድጋሚ ላይተዋቸው ወደዳቸው። ሊመጣ ያለ ነገር ስላለ አስቀድሞ ይህን እየነገራችሁ ነው። ከዚህ ቃል በኋላ በሕይወታችሁ ሊሆን ያለ ነገር እንዳለ እርግጠኛ ነኝ። ሰው ከተመካ አባት ስላለው ሊመካ የማይተው አባት ስላለ አሜን ይባላል። የሚመካ በእግዚአብሔር ይመካ፣ የሚመካ በእግዚአብሔር ይመካ። እኔስ ባንተ ጌታዬ እመካለሁ፣ እኔስ ባንተ ጌታዬ እመካለሁ። አንድ ሰው በዚህ መካከል ብርሃን ካየ እግዚአብሔር ያዘጋጀለት እግዚአብሔር የሰራለትን ብርሃን ነው ያየው። አንድ ሰው እዚህ ማለዳ ጨለማው ከነጋለት እግዚአብሔር ነው ጨለማውን ያሳለፈለት። አንድ ሰው በልቶ ከሆነ ጠጥቶ ከሆነ አንድ ሰው በሰላም ወጥቶ ገብቶ ከሆነ እጁ እግሩ ይሰራ ከሆነ እግዚአብሔር እንደዚህ አለ፣ እኔ ሁሉን አደርጋለሁ አለ። እኔ ሁሉን አደርጋለሁ አለ። ታዲያ እግዚአብሔር ሁሉን የሚያደርግ ከሆነ ሰው ስለምኑ ይመካል? ወጥተህ የገባኸው ልጅ ወልደ ያሳደግከው ተምረ የጨረስከው አሁን ያለበት ሁኔታ ያለኸው እግዚአብሔር ስለፈቀደ ነው። አንድ ሰው የሚመካ በእግዚአብሔር ይመካ የሚል ሰው ካለ እጁን አንስቶ አሜን ይበል። እኔ በስጋ ለባሽ አይደለም የምመካው። እኔ በዘሬ አይደለም የምመካው። እኔ በእውቀቴ አይደለም የምመካው። እነዚህ ሁሉ አቅማቸው እስከ መቃብር ነው፣ እስከ ሞት ደጅ ነው። ከዛ ሊያልፉ አይችሉም። የኔ መመኪያ ግን አልፋና ኦሜጋ የነገስታት ንጉሥ የጌቶች ጌታ ሃሌሉያ። ብዙ ሰዎች ይገርማል አላቸው እንጂ አይበሉም። እንደው ዝም ብሎ ነው የሚያዩት። ሰለሞን እንደዚህ ያለ ሰው ሀብቱን በአይኑ ከማየት በቀር ምን ይተርፈዋል? ከዛ ሲቀጥል ደግሞ ሰው ሀብቱን የሰራው የመጨረሻ ትርፉ ምግቡ ነዋል። አፒታይት ራሱ ካለ የመብላት ፍላጎት ራሱ ካለ ሁሉ በእግዚአብሔር ነው አለ መጽሐፍ ሲናገር። እውነቴን ነው የምነግርህ፣ መጽሐፍ እንደሚናገር እኔም ተኛው አለ ደግፎኛልና ነቃው አለ። እኔ ይህን ቃል በጣም ነው የምወደው። ሰው የሚተኛው እግዚአብሔር እንቅልፍ ሲሰጠው ብቻ ነው። የጣፈጠ እንቅልፍ ከእግዚአብሔር ዘንድ ነው። አሜን ባል። ለመተኛት ብለህ መጨበስ አይጠበቅብህም፣ መቃም አይጠበቅብህም፣ ማጨስ አይጠበቅብህም። አምላክን እግዚአብሔርን የምትመካና የምትታመን ከሆነ በሰላም ትተኛለህ፣ ከተኛበትም ትነሳለህ። እግዚአብሔር መመካዬ ነው የሚል አሜን ይባል። እግዚአብሔር ስለ ነገ መመካዬ ነው የሚል አሜን ይባል። ነገን ሳስብ እንዴት እኖራለሁ ብዬ አልሰጋም። እንዴት እኖራለሁ ብዬ አልሰጋም። የዓለም ኢኮኖሚ ሊቃወስ ይችላል። የዓለም ፖለቲካ ሊበጠበጥ ይችላል። ተራሮች ካሉበት መሰረት ሊናወጡ ይችላሉ። የሰማይ ኃይላት ሊናወጡ ይችላሉ። እኔ ግን መታመኛዬ አልፋና ኦሜጋ የዘላለም ንጉሥ የጌቶች ጌታ ኢየሱስ። ሊመጣ ያለ ነገር ስላለ አስቀድሞ ይህን እየነገራችሁ ነው። ከዚህ ቃል በኋላ በሕይወታችሁ ሊሆን ያለ ነገር እንዳለ እርግጠኛ ነኝ። ምክንያቱም ነው ዊዝ ኖ ሪዝን እዚህ አልተገኛችሁም። ዊዝ ኖ ሪዝን ይሄን ቃል አትሰሙም። እግዚአብሔር አምላክ ከቀስት በፊት ምልክትን እንደሚያደርግ ልክ እንደዛ ከሆነ ነገር በፊት አስቀድሞ ልባችሁን የሚያረጋጋ በጣም ሰላማችሁን የሚጠብቅ መልእክት ይሰጣችኋል። አስተዋይ የሆነ ሰው በሀብቱ አይመካም፣ በትምህርቱ አይመካም፣ በእውቀቱ አይመካም፣ በጉልበቱ አይመካም። ጉልበት ቢሆን ያረጃል፣ ውበት ቢሆን ይረግፋል፣ ሀብት ቢሆን ይበተናል። እንደነበረ የሚኖር አንድም ነገር የለም። እንደታጀበ የሚኖር የነገስታት ንጉሥ የጌቶች ጌታ እግዚአብሔር ብቻ ነው። ዛሬ ደስ እንዲላችሁ ፈልጋለሁ። ፊታችሁ እንዲያበራ መመኪያችሁ እግዚአብሔር ከሆነ አንድ መዝሙር አለ፣ መመኪያ የሚል መመኪያው እግዚአብሔር የሆነ ሰው ደስ ይበለው። ከዘላለም እስከ ዘላለም በእግዚአብሔር ምሕረት እታመናለሁ። ነገን እኖራለሁ ብዬ የማስበው ጎበዝ ስለሆንኩ ሳይሆን እሱ መሐሪ ስለሆነ ምሕረቱ የማያልቅ አምላክ ስለሆነ በምሕረቱ እታመናለሁ።
ቸርነትና ምህረት ይከተሉኛል እንደሚል መጽሐፍ የሚከተሉ ከንፈር ሊመጡልህ እንዳይመስልህ፣ ከንፈር ሊመጡብህ እንዳይመስልህ። በምህረቱ ከወደክበት ያነሳል። በቸርነቱ እየደገፈ በምህረቱ እያነሳ ሰውነህና በህይወት መንገድ ላይ ስትሄድ ይደክማል። ደክመህ ስትወድቅ በምህረቱ ያነሳል። ከዛ አንስቶ ብቻ አይተውህም። ይገርማል። ድጋሚ እንዳትወድቅ በቸርነት ይደግፋል። እንደዚህ እያለ ካየልህ ቦታ ያደርሳል። ካየላችሁ ቦታ በምህረት እየተደገፋችሁ መድረስ ይሆንላችኋል። በደንብ አልኩና አሜን በሉ። ዳዊት ሲናገር እንደዚህ አለ፣ በቀስቴ አልታመንም፣ ሰይፌም አያስጥለኝም። አንተ ግን በጠላቶቻችን ላይ ድልን ትሰጠናል። ዘወትር በእግዚአብሔር እንመካለን። ዘወትር በእግዚአብሔር እንመካለን። አንተ ግን በጠላቶቻችን ላይ ድልን ትሰጠናል። እኛ እንደው ለምሳሌ ነው፣ እንደው ለነገሩ ነው የምንሰለፈው እንጂ እግዚአብሔር ተዋጊ ስሙም እግዚአብሔር ነው። አንተ ድብቅ ጦር ታስነሳለህ፣ ጠላቶቻችንን እንደ ገለባ ትበትናለህ፣ በጠላቶቻችን ላይ ድልን ትሰጠናለህ አለ ዳዊት። በጌታ በኢየሱስ ክርስቶስ ስም ዛሬ ባረኳችሁ፣ ዛሬ ጸለይኩላችሁ። እግዚአብሔር በጠላቶቻችሁ ላይ ድል ይሰጣችኋል። እስቲ በደንብ አርኩና አሜን በሉ። በሚዋጓችሁ፣ በሚያስጨንቋችሁ፣ በሚከታተሏችሁ ላይ እግዚአብሔር ድልን ይሰጣችኋል። በቀስቴ አልታመንም፣ ሰይፌ የማያስጥለኝ ምን ያለው ዳዊት? ሰይፌ አያስጥለኝ፣ እኔ በቀስቴ እግዚአብሔር ግን በጠላቶቻችን ላይ ድልን ያውላችሁ ሰባሪው እየሰበረ ከፊታችሁ አውጥቶ አጥፋው ይልሃል። በጌታ በኢየሱስም ዛሬ ጸለይኩላችሁ። የሚቀጥለው ሳምንታችሁ የድል ሳምንት ይሆናል። የድል ወር ይሆናል። በጠላቶቻችሁ ላይ ድል ይሰጣችኋል። ግዛታችሁ ይሰፋል። በኢየሱስም አቅማችሁ ይጨምራል። እግዚአብሔር ድል ይሰጣችኋል። ድል ይሰጣል ስትባል አሜን ነው ማለት ነው። የምትጨነቁ ሰዎች ወዳጄ እግዚአብሔር እንደሆነ ድል የሚሰጠው የምታውቀው እንዴት መሰለ? መጽሐፍ እንደሚናገር ከትልቁ ሳኦል ጀምሮ እስከ ተራ ወታደር ጎልያድ የቤት ሥራ ሆኖባቸው ራስ ምታት ሆኖባቸው ነበረ። አንድ እረኛ ምስኪን ወንድሞቹ ሊጠይቅ የመጣ አንተ በተገዳደርከው በእግዚአብሔር እመጣባለሁ በወንጭፍ እንደጣለው ዛሬ የናቋችሁ ከእግራችሁ በታች ይወድቃል። በኢየሱስም ያስጨነቋችሁ ይወድቃል። እግዚአብሔር ድል አሳልፎ ይሰጣችኋል። ይኸው ጸለይኩና በትዳራችሁ ድል ይሆናል። በቢዝነሳችሁ ድል ይሆናል። በአገልግሎታችሁ ድል ይሆናል። የሚመካ አባት ስላለው አለው የሚል አባት ስላለው አለው የሚል መከታ ነኝ የሚል ጋሻ ነኝ የሚል አባት ስላለው ይመካ። ባንተ መመካቴ አላቋርጥም፣ እስከ መጨረሻው እኔን ታቆማለህ። እስከ መጨረሻው እኔን ታቆማለህ። ምርኩዝዬ ታስፈልገኛለህ። እስከ መጨረሻው እኔን ታቆማለህ። እስከ መጨረሻው እኔን ታቆማለህ። የሚመካ በእግዚአብሔር ይመካ፣ የሚመካ በእግዚአብሔር ይመካ። እኔስ ባንተ ጌታዬ እመካለሁ። እኔስ ባንተ ጌታዬ እመካለሁ። ምርኩዜ ሸምበቆ መች ሆነና ተሰብሮ የሚወጋ እንደገና የዘላለም አምላክ ማረፊያዬ በአምላክ ጥላ ስር ነው ማረፊያዬ። ምርኩዜ ሸምበቆ መች ሆነና ተሰብሮ የሚወጋ እንደገና
ምርኩዜ ሸምበቆ አይደለም ምርኩዜ ሸምበቆ አይደለም ሃሌሉያ ለጌታ ክብር እናጨበጭባል። መዝሙር 44 ላይ እናውጣ። 44 አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። ቁጥር 7 ባላንጣዎቻችንንም ታሳፍራል። ዘወትር በእግዚአብሔር እንመካል። እሁድ አይደለም፣ ሰኞ አይደለም፣ ማክሰኞ አይደለም። ዘወትር በቀን 24 ሰዓት በሳምንት 7 ቀን በዓመት 365 ቀን ዘወትር በእግዚአብሔር እንመካለን። ስምህንም ለዘለዓለም እናወድሳለን። ዘወትር በእግዚአብሔር እንመካለን። ሃሌሉያ አሚን ነው ወይ? የመዘምራን አለቃ ለቆሬ ልጆች ትምህርት በመዝሙር 20 ቁጥር 7 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እነዚህ በሰረገላ እነዚህ በፈረስ ይታመናሉ፣ እኛ ግን ትምክታችን የአምላካችን የእግዚአብሔር ስም ነው። እነዚህ በሰረገላ እነዛ በፈረስ ይታመናሉ፣ እኛ ግን ትምክታችን የአምላካችን የእግዚአብሔር ስም ነው። ከዛስ እነርሱም ተሰነካክለው ወደቁ፣ እኛ ግን ጸንተን ቆምን። ልዩነቱ ይሄ ነው። ሰረገላ ያለው ፈረስ ያለው ፈጣንና ጉልበተኛ የሆነ ተሰነካክሎ ወደቀ። እኛ ግን ትምክታችን መታመኛችን የአምላካችን የእግዚአብሔር ስም ነው። የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደ እርሱ ሮጦ ዝቅ ዝቅ ይላል አይልም፣ ከፍ ከፍ ይላል፣ ከፍ ከፍ ይላል፣ ከፍ ከፍ ይላል። ልጸልይላችሁ፣ ልባርካችሁ በጌታ በኢየሱስ ስም ከፍ ከፍ ማለት ይሆንላችሁ፣ ከፍ ከፍ ማለት ይሆንላችሁ። ስራችሁ ከፍ ከፍ፣ ቤታችሁ ከፍ ከፍ፣ ልጆቻችሁ ከፍ ከፍ። ጻድቅም ወደ እሱ ሮጦ ከፍ ከፍ ይላል። እነዚህ በሰረገላ እነዚያ በፈረስ ይታመናሉ፣ ለእኛ ግን ትምክታችን የአምላካችን የእግዚአብሔር ስም ነው። እነርሱ ተሰነካክለው ወደቁ፣ እኛ ግን ጸንተን ቆምን። እና የሚመካ አባት ስላለው ይመካ። ልጅ ያለው በጌታ ፍቅር ሰፈር ላይ ከአንዳንድ ልጆች ጋር ጋጫለሁ፣ እንዳትረሱ በጌታ ፍቅርም እንዳልኩ እና በተለይ አባቴ ጋር በሚሄድበት ጊዜ ማለት ነው። አባቴ ከስራ ሲመጣ ወይም ከቤት ሲወጣ እጁን ይዤ ይወጣል እና የሚፈልገኝ የሰፈር ልጅ ጠቅላል ደግሞ ከአቅሜ በላይ የሆኑትን ነው የምጣል። ከአባቴ ጋር ስሆን ካንገቴ ቀናለ እና እነሱ እዛች ያው ጥቅጥቅ ኳሷን ይዘው እንደተቀመጡ ነው ቀራሚ ሄደ። አንድም ሰው አይነካኝም፣ ምክንያቱም ኬሱ ከዛ ሰዓት ጀምሮ የኔ አይደል የአባቴ። እመኑኝ የህይወታችሁ የትኛውም ኬስ መታመኛ ያደረጋችሁት የሱ ነው። ሰው ከተመካ አባት ስላለው ነው ይመካ። እማይተው አባት ስላለው አሜን ይባላል። ኢዝ አወር ፕሮቫይደር። አባት ደግሞ ፕሮቫይደር ነው። ሲቀጥል ደግሞ ፕሮቴክሽን ነው። ፕሮቪዥንም ነው፣ ፕሮቴክሽንም ነው። እስቲ አሜን በሉ። ጥበቃችሁም ነው፣ ደግሞ አቅርቦታችሁም ነው። አይቋረጥም። እግዚአብሔር ምስክሬ ነው። የዚችን ምድር ኤክስፔንሲቭ ህይወት ኖራችሁ ነው የምታልፉት። አሜን ይባላል። ኢየሱስ ጌታ። ሰው ከተመካ አባት ስላለው። ሶስተኛ የሚመካ በእግዚአብሔር ይመካ፣ የሚመካ በምህረቱ ይመካ፣ የሚመካ በአባቱ ይመካ። አባት ስላለ በጣም ምርጥ አባት፣ ሚራራ አባት ስላለ እኔ ዛሬ በጌታ ፍቅር በቃ ቀስ ብዬ ነው ያወራሁት። ብዙዎቻችን የምንመካው በጸሎታችን ነው። ታውቃላችሁ፣ በጣም ጸላይ ምናምን በመሆናችን የምንመካቸው ምናምን ብለ ጥሩ በጸሎት ጥሩ ነው፣ ግን በጸሎት ተመካይ ነው መጽሐፍ። የሚመካ በእግዚአብሔር ይመካል። ለዚህ ነው ያ ሰውዬ እንደዚህኛው ሰውዬ ስላላረከኝ አመሰግናለሁ፣ እኔ በሳምንት ጾማለሁ፣ አስራቴን እሰጣለሁ አለ። ከሁለቱም አንጸደቃል። እና ሰው በመንፈሳዊ እንቅስቃሴው አይደለም መመካት ያለበት። ለምሳሌ ይሄ የጠፋውን የተመለሰው ልጅ
አልተናዘዘም። አባቴ ምናምን እኮ ገና አላወራም። ገና ከሩቅ ሲያየው አዘነለት። እንደውም እኔ በጣም ደስ የሚለኝ ምንድነው ከሩቅ ሲያየው ማለት ይመጣል ብሎ የጠብቀው ነበር። ልጄ እንደወጣ አይቀርም ብሎ ይጠብቅ ነበር። ምን አይነት አባት ልጄ እንደወጣ እንደጠፋ አይቀርም ተመልሶ ይመጣል ግድ የላችሁም ምናምን ብሎ ይጠብቅ ነበርና ገና ከሩቅ ሲያየው እንደውም ሮጠ የሚለው እኮ ልጁ አይደለም አባትየው ነው። ሮጠ ወጣ አቀፈው። ገብቷል። አሁን አንተ ጥሩ ነው፣ ንስሐ ጥሩ ነው፣ ጸሎት ጥሩ ምናምን፣ ግን አባት እንዲቀበል የሚያደርግ አንተ ግልጥይቀ አንተ እኮ አባትን የምትመስለው አባት ጫማ ስለገዛል አይደለም፣ ዘር ስለተካፈልክ ወረጣ አባቱ እኮ ጫማ እና ገና ከሩቅ ሲያየው ሮጠ ወጣ አቀፈው፣ ሳመው፣ ወደ ቤት ይዞት መጣ። ማለት ከቸርች መቅረት፣ ከቤተ ክርስቲያን መቅረት፣ ከክርስትና መቅረት የሌለባቸው ምርጥ አባት ስላላችሁ ኤኒታይም የሚወዳችሁ አባት አለ። ንጹህ ብትሆኑ ባትሆኑ አባት ስላላችሁ ሰው በስጋ ያምሮ 70 እና 60 80 ዓመት ለሚቆይ ሰው እንኳን እንደው አባት አለኝ ብሎ ይመካል። ይሄ ዘላለም አባት እኮ ነው። እስከ ሽበት እስከ ሽምግልና የሚሸከም አሜን ይባላል። ሶስተኛ የሚመካ በእግዚአብሔር ፍቅር ይመካ። በእግዚአብሔር ፍቅር ይመካ። የሰው ልጅ መመካት ካለበት ዘመን በማይሽረው ዘመን በማይለውጠው በሁኔታዎች ላይ ባልተመሰረተ ፍቅር ነው መመካት ያለበት። ሌላውማ የወረት ነው። አየነው እኮ ሌላውማ ለጊዜው ነው። ሌላው አይደለም ስለ ብዙ ነገር ስለ አንድ ነገር የሚቀየር ነው። ሰው መመካት ካለበት ስለ እግዚአብሔር ፍቅር ነው መመካት ያለበት። በፍቅሩ ነው መመካት ያለበት። ዘመን በማይሽረው ፍቅር፣ ዘመን በማይለውጠው ፍቅር፣ እውነተኛ በሆነ ፍቅር፣ በዚህ ነው መመካት ያለበት። ወዳጆች እነዛ ወዳጆቻችሁ እፍ እንዳላላችሁ ያለ እናንተ እንዳልተባባላችሁ ሰው መመካት ካለበት በእግዚአብሔር ፍቅር ነው መመካት ያለበት። ሰው በወንድ ፍቅር አይደለም መመካት ያለበት፣ በሴት ፍቅር አይደለም መመካት ያለበት። you can't predict ሰዎች ነገ ምን ሊያስቡ እንደሚችሉ ማወቅ አትችልም፣ መገመት አትችልም። ሰው ነገ ምን ሊያረግ እንደሚችል መገመት አትችልም። ከፍጹም ወዳጅነት ወደ ፍጹም ጠላትነት ሰው ይቀየራል። መመካት ካል በጣም ይወድ ስለተነቀሰ ታቶ ስለተሰራ ስምሽን ነግራቸዋለሁ። ኤም ብሎ ተነቅሶ ታቶ ተሰርቶ ሲጣሉ ማማረግ። ሰው መመካት ካለበት ዘመን በማይለውጠው ፍቅር ነው እንጂ ዘመን በማይሽረው ፍቅር ነው እንጂ መመካት ያለበት በሰው ፍቅር አይደለም መመካት ያለበት። you can't predict መገመት አትችልም። እኔ በደም አይነስተኝ ያው እኔ እግዚአብሔር ምስክር ነኝ። ያው ምስክር ነኝ። ሰዎች ነገ ምን ሊያደርጉ እንደሚችሉ መገመት አትችልም። ከተመካ በማይለወጥ ፍቅር ነው መመካት ያለው። በሁኔታ ላይ በማይመሰረት ፍቅር ነው መመካት። በጣም ብዙ ሰዎች ከወደዱ እመነኝ በመስጠትና በመቀበል መረ ነው የወደዱ። there is something ካንተ ያገኙት አንዳች ነገር ስላለ ነው እንደዛ አይኪሲው ብለው ልብ ቅርስ ሰርተው ጦር ሲወጉ የነበሩት ከሳሉት ወረቀት ላይ ጦሩን ነቅለው ልብ ላይ ነው የሚዘኩት። ሁኔታ ላይ ያልተመሰረተ ፍቅር። እግዚአብሔር ምን ሰጠኸው? በምን ጉዳይ ወደደ? መጽሐፉ ሲናገር እንደዚህ ያለ በወደደና በእርሱ ከአሸናፊዎች እንበልጣለን። የወደዳቸውና እስከ ለዘላለም እስከ መጨረሻው ወደዳቸው። ላይጠላቸው ወደዳቸው። ያነሳቸውን ድጋሚ ላይተዋቸው ወደዳቸው። በቃ ከተመካ በማይለዋወጥ ፍቅር ነው መመካት ያለው። ጌታ ምስክር ነው። የሰው ፍቅር ምክንያት አለ። የሰው ፍቅር መነሻ አለ። የሰው ፍቅር አንድ ጉዳይ አለው። ምክንያት የሌለው ፍቅር የለም ወዳጆቼ። ወንድ ሴትን ቢያፈቅር ምክንያት አለ። ወይ አፍንጫ፣ ወይ ዲምፕሏ፣ ወይ ጥርሷ፣ ወይ ጥፍሯ፣ ወይ ቁመቷ ምናምን የሆነ ነገር አለ። ሴትም እንደዚህ ወንድ ብታፈቅር ሰው ፍቅሩ መነሻ የሌለው በዘመን መካከል የማይለዋወጥ እውነተኛ የሆነ ሁልጊዜ ያው የሆነ ወዳጅ ከተመካ በዚህ ፍቅር ነው መመካት ያለበት። እኔ እኮ ነግሬያችሁ አውቃለሁ። ስተኛ አተኛ
እንኳን ሞት እንቅልፍ ያስጨንቀኛል ሚል ሰው ስተኛ ይጨንቋል። እንቅልፍ ሲይዝ የሞትኩ ይመስል በሞትኩ ደስ የሚለው እና ከተመካችሁ በዚህ ፍቅር መመካት አለባችሁ፣ በማይለዋወጥ እግዚአብሔር ምስክር። አሁን እናንተ በጣም የሚመስላችሁ እንዴት በጣም አሪፍ የሆናችሁ የጾማችሁ የጸለያችሁ ቀምና መጽሐፍ ቅዱስ ባይብል ስተዲ ምናምን ብላችሁ ወደ ቤተክርስቲያን ምናምን የመጣችሁ ጊዜ በጣም የሚወዳችሁ ከዛ ስደክሙ ደግሞ በኮብልስቶን የሚያፈላልጋችሁ አናታችሁ ሊፈረክሳችሁ የሚያፈላልጋችሁ በጉባኤ መካከል ሊያዋርዳችሁ የሚፈልጋችሁ እንተዘጋምና የሚላችሁ እሱ የሰፈር ልጅ ነው። እንዲህ የሚያፈላልግ የሰፈር ልጅ ነው። ምክንያት የሌለው ወዳጅ መጽሐፍ እንደ እግዚአብሔር ፍቅር ነው አለ። እስቲ አሜን በሉ። እግዚአብሔር ፍቅር ነው። ሃሌሉያ። እግዚአብሔር ፍቅር እንደዚህ ያለ መጽሐፍ ሲናገር እኔ ግን በጸናች ፍቅርህ እታመናለሁ። በጸናች ፍቅርህ እታመናለሁ። እኔ በጸናች ፍቅርህ የምታመነው ወረት በማያውቃት ሁኔታ በማይለውጣት በጸናች ከተራሮች ይልቅ በጸናች ፍቅርህ እታመናለሁ። መዝሙር 13 ከቁጥር 1 ጀምሮ እናብበው። እግዚአብሔር ሆይ እስከ መቼ ድረስ ለዘላለሙ ትረሳኛለህ? ፊትን እስከ እኔ የምትሰውረው እስከ መቼ ድረስ ነው? ከሐሳቤ ጋር የምሟገተው ልቤም ቀኑ ሙሉ የሚያዝነው እስከ መቼ ነው? ጠላቴስ በእኔ ላይ የሚያይለው እስከ መቼ ድረስ ነው? እግዚአብሔር አምላኬ ሆይ ተመልከት ስማኝም። የሞት እንቅልፍ እንዳልተኛ ዓይኖቼን አብራ። በዚህም ጠላቴ አሸነፍኩት እንዳይል ባላጋራዎቼን በውድቀቴ ደስ እንዳይላቸው እርዳኝ። እኔ ግን በጸናች ፍቅርህ እታመናለሁ፣ ልቤ በማዳንህ ደስ ይለዋል። በጸናች ፍቅር እኔ ግን በጸናች ፍቅርህ እታመናለሁ። በጸናች ፍቅርህ እንደ መሰላችሁ የሚወዳችሁ እንደ መጀመሪያው ቀን ነው የሚወዳችሁ፣ እንደ ድሮ ነው የሚወዳችሁ። የሰማኝ ሰው ካል እየሰለቸ አይደለም የሚወዳችሁ። የሰው ፍቅር ታውቃላችሁ፣ እየቆየ ሲሄድ እየወረደ እየቀጠነ ይሄዳል። ልክ እንደ ሰርግ ቤት ጠላ ሲከርም እንደዛ ነው የሚሆነው። የሱ ፍቅር ግን በጸና እኔ አለ ጠላቶቼ ደስ እንዳይላቸው ደግሞ አለ። አንብባችሁ እስከ መቼ ነው እኔ ከሐሳቤ ጋር የምሟገተው አለና እንደዚህ አለ። እኔ ግን አለ በጸናች ፍቅር ታመነ። ሰው መመካት ካለበት በእግዚአብሔር ፍቅር ነው መመካት አለበት። የኢትዮጵያ ሕዝብ እንደሆነ በኢትዮጵያ ሕዝብ ጉዳዩ ኢትዮጵያ ሕዝብ ወዶኛል ብለህ እንዳትሸወድ። እግዚአብሔር ምስክር። ኢህአዲግ ወያኔ አምቦ ደርሶ የአዲስ አበባ ሕዝብ ግራጁን አንስቶ ከጓድ መንግስቱ ኃይለማርያም ጋር ወደፊት እያለ ነበር። አምቦ ደርሶ ሁለት ቁንጣ ያደረጉ ሰዎች ሳይው እኮ ነው ቀኝ እጃቸውን አዙረው አብዮቱ ይውደም ያሉት። እንደዚህ ያሉ ሰዎች እኮ ናቸው ወዛው ቀይሮ እንደዚህ ያሉት እንዳይመስል። ዶክተር አብይን አላያችሁትም? ሙሴ እንዳላሉት ሙሴ ዘፈን ዘፈኑ። የኢትዮጵያ ሕዝብ ወዶኛል ብለህ ከተሸወድክ ችግር የለባቸውም። በማንኛውም ሰዓት ሀሳባቸውን ለመቀየር የኢትዮጵያ ሕዝብ በማንኛውም ሰዓት ሀሳቡን ለመቀየር ችግር የለበትም። ለምሳሌ አንድ መኪና እንደዚህ እየሄደ መታጠፊያ ላይ መታጠፍ ጥሩ አይደለም? እንደዚህ እኮ እየሄደ እንደዚህ መታጠፊያ እኮ መሄድ ጥሩ ነው። የኢትዮጵያ ሕዝብ እኮ እንደዚህ እየሄደ እኮ መታጠፍ ከፈለኮ እንደ ዩተርን እኮ አይደለም ያደርገው፣ እዚሁ እኮ የሚዞረው ምን ነው? እንደዚህ እኮ ያለው እንደዚህ የሚዞር እግዚአብሔር ምስል እንደዚህ ነው የሚዞረው። ፍሬቻ ራስ እኮ አያሳይም ሲዞር። ምን ሆነ ነው? እኔ ግን አለ በጸናች ፍቅር። አንድ ነገር ልንገራችሁ፣ በጠላታችሁ በተከበባችሁ ጊዜ አንድ ነገር ትዝ እንዲላችሁ ፈልጋል። በጣም ስትሮንግ ፍቅር ከእናንተ ጋር የያዘው አምላክ አላችሁ። ልጁን እስከ መስጠት ድረስ የወደዳችሁ አምላክ አላችሁ። እርቃኑን የወደዳችሁ አምላክ አላችሁ።
የሾህ አክሊል ጦር የተወጋ አምላክ አላችሁ። እንዲህ አይነት አፍቃሪ ያላችሁ አላችሁ። የጸናች ፍቅር። እኔ ግን በጸናች ፍቅር እታመናለሁ። ስለዚህ ላችሁ ያቺ ሽቶ ይዛ የመጣች ሴት ያቺ ሴት ያዳሪዋ ሽቶዋን ይዛ መጣች እና እዛ ቤት ውስጥ የተቀመጡ ስምዖን ቤት ውስጥ የተቀመጡ ሰዎች ሴትየዋን እኮ ቀን አያቋት፣ ማታ ያቋታል፣ መብራት ሲጠፋ ያቋታል፣ ቀን ሲጨልም ያቋታል፣ ዲም ላይት ውስጥ ያቋታል። ቀን ላይ ነው ያቋት። ማታ ይወዷታል፣ ቀን ይጠሏታል። መቼም እሷ ከኮሚኒቲው ተለይታ ለሌላ ማህበረሰብ አይደለም በሴተኛ ዳሪነት ብታገለግለው እዛው ላሉ ሰዎች እና ምን አይነት አፍቃሪ እንደሆነና ሴተኛ ዳሪ እንደሆነች ቢያቅ ኖሮ ያውቃል። እንኳን እሷን ቀርቶ እነሱ በልባቸው ያለውን ያውቃል። በደንብ ነው ያውቀው። ስለሚያውቃቸውም አይታመንባቸውም ነበር። እግሩን በሽቶ አድርጋ በፀጉሯ ታብሰዋለች። ያውቃታል። የሚወዳት አይገርምም? ራሱ ዘኬዎስ ቤት እኮ ዘኬዎስ ናውረድ ወዳጆቼ፣ አንድ ቀራጭ እኮ ማለት መጽሐፍ ስታጠኑ የኃጢአት ኤግዛምፕል ማለት ኃጢአት ማለት ከፈለክ ዘኬዎስ ማለት ብቻ በቂ። አንድ ሰው ቀራጭ ነው ማለት በአጭር አማርኛ ሰርቶ ከሚያገኘው ገንዘብ አስራት አይቀበሉትም። ወደ ቤተ መቅደስ ገብቶ አያስቀድስም። ምንም አይነት ሲቀጥል አይሁዳዊ የሆኑ ሴቶች አያገቡትም። ከማህበረሰብ ይገለላል። ለቅሶ፣ ልደት፣ ሰርግ ምናምን። ለዚህ ነው ባይዘው ቀራጮች እንደዚህኛው ቀራጭ ስላላደረከኝ አመሰግናለሁ እኮ የሚለው መጽሐፉ። አንድ ሰው ቀራጭ ነው ማለት የኃጢአት ኤግዛምፕል ነው። ገንዘብ ያገኛል። ያገኘውን ገንዘብ ወስዶ ይጠጣበታል፣ ይቅብበታል፣ ከሴተኛ ዳሪዎች ጋር ያጠፋዋል። ምክንያቱም ኦፕሽን የለውም። ለምን? ትዳር መመስረት አይችልም። ለምን? በማህበረሰቡ አክሴፕታንስ የለውም። ቤተሰቡ ገፍተውታል። ሃይማኖት አግልሎታል። የሃይማኖት አባቶች እኮ አይጨብጡትም። ማቴዎስ የሚባለው እሱ ሌዊ እሱ እኮ ቀራጭ ነበረ። ጌታ እኮ ከመቅረጫው ላይ ነው እጅ ከፍንጅ አይቶ ና ተከተለኝ ብሎ የጠራው እኮ ከነ መቅረጫው ካርኒ ሁሉ ኪሱ ሳይኖር አይቀርም የቀረጠበት። ለሮማውያን ያደረ እንደ ኃጢአተኛና እንደ አመፀኛ የሚቆጠር ሰው ነው ቀራጭ ማለት። እሱን እኮ ነው ማቴዎስን ጠርቶ ይሄንን የማቴዎስ ወንጌልን ያጻፈው ደቀ መዝሙር ያደረገው ከሐዋርያት መካከል አንዱ ያደረገው ማለት። ከተመካ በዚህ ፍቅር ነው መመካት ያለብን። መነሻ በማይፈልግ ፍቅር ስትነጻ ጠብቆ ሳይሆን ከነቆሻሻ በሚወድ ፍቅር ነው መመካት ያለብን። ከተመካ በዚህ ፍቅር ነው መመካት ያለብን። እና ዘኬዎስና ወረደ ቤት እገባለሁ አሉ። በቃ አሜን ነው። እኔ ግን በጸናች እንዲህ ብላችሁ ጻፉ። ሁሉን የሚችል አምላክ ከኛ ጋር ካለ እንደኛ ያለ ማን አለ? እንደኛ ያለ ማን አለ? አባቴ ሁሉን የሚችል አምላክ ከኛ ጋር ካለ እንደኛ ያለ ማን አለ? ማን አለ እንደኛ ያለ? ሁሉን የሚችል የሚመካ በእግዚአብሔር ይመካ። እኛ ግን በክርስቶስ የምንመካ እንጂ በስጋ ማንታመን ነን። በክርስቶስ የምንመካ በስጋ የማንታመን ነን። የመጨረሻችን ብዬ ጨርሳለሁ። እኛ ኢትዮጵያውያኖች 9 አያቶቻችን 10 አያቶቻችን ወደ ኋላ ቼክ ቢደረጉ የነበራቸው ከፍተኛው ንብረት አህያ ነው። መኪና በማን ዘመን እንደገባ ታሪክ ይነግራቸዋል። አሁን በቀደም አይደል በሚኒሊክ ዘመን የገባው እኮ እሱ እኮ 100 ምናምን ዓመት እኮ 9 እና 10 15 እኮ ቅምቅም አያቶች ጋር ብትሄድ እኮ የመጨረሻው አካባቢው ላይ የነበረው እኮ ሀብታም አያል ምንም የሚያስኮፍስ ከየትኛው ዩኒቨርስ አልመጣም። የሚመካ በእግዚአብሔር ይመካ። ሴ አሜን በሉስት yes ከማይጠፋ ዘር ተወልዳችኋል። ይሄ አሁን በስጋ የተገኛችሁበት ዘር እስከ አቅሙ እስከ መቃብር ነው። መቃብርን ያለፈ ውበትም መቃብርን ያለፈ ጉልበትም ዕውቀትም የለም። ሰምተንም አናቅም። እግዚአብሔር አምላካችን ባገኘን በታላቅ መከራ ረዳታችን አሜን ይባላል። ታላቅ እልልታ ጭብጨባ ለአምላካችን ለእግዚአብሔር። በደንብ ደስ ያለው ያጨበጭባል ለእግዚአብሔር፣ ለንጉሱ፣ ለማይተወን በዘላለም ፍቅር ለወደደን
ለሱ ለነገሥታት ንጉሥ ለጌቶች ጌታ ሃሌሉያ። እግዚአብሔር ትልቅ ነው፣ ማንንም አይነ